ሰላም ጤና ይስጥልን። የተከበራችሁ የኢትዮ ዜና ቤተሰቦች እንዴት አላችሁ? ዝርዝር ዜናዎቻችን የተለያዩ ጉዳዮችን አጠናክሮ ከሰዓት ጀምሮ ወደ እናንተ መድረሱን ይቀጥላል። ቻናሉን ሰብስክራይብ እያደረጋችሁና መረጃዎችንም ላይክ እያደረጋችሁ ለበርካቶች እያጋራችሁ አብራችሁን ትዘልቁ ዘንድ ከወዲሁ በአክብሮት እንጠይቃለን። የጦርነቱ እቅድ መክሸፍና የተኩስ አቁም ጥሪ ከሱዳን ጋር በሚዋሰነው የሰሜን ምዕራብ ኢትዮጵያ ክፍል ውስጥ በሚገኝ አካባቢ በፌዴራል መንግስት ሰራዊትና በትግራይ ኃይሎች መካከል ትናንት ማለዳ ላይ ግጭት መቀስቀሱ መዘገቡ የሚታወስ ነው። አዲስ የተቀሰቀሰው ግጭት በመጀመር በህወሓት የሚመራው የትግራይ ክልል አስተዳደር ፈጠን ብሎ መግለጫ መውጣቱም ይታወቃል። እስካሁን በፌዴራል መንግስቱ በኩል ስለ ክስተቱ በይፋ ምንም የተባለ ነገር የለም። በቀድሞ የህወሓት አመራሮች የተመሰረተው አዲሱ ፓርቲ ግጭቱን የተመለከተ መግለጫ የሰጠ ሲሆን የጠቅላይ ሚኒስትር አማካሪ አቶ ጌታቸው ረዳ ለትግራይ ጦር አመራሮች ሲሉ ተጨማሪ መልእክት ሰደዋል። ፓርቲው በመግለጫው የትግራይ ህዝብ የማይፈልገውና የማይመኘውን አዲስ ወታደራዊ ግጭት ትናንት ሌሊት መቀስቀሱን አሳውቋል። ግጭቱ ማንና መቼ እንደጀመረው ለማወቅ አስቀድሞ ተዘጋጅቶ የወጣውን የኋላ ቀር ቡድን ህወሓት መግለጫ ከመስማት ይልቅ ገለልተኛ አካላት የሚያደርጉትን የሳተላይት ክትትል እና የክትትሉን ውጤት መጠበቅ ተገቢ ነው ሲል ገልጿል። ፓርቲው አክሎም የተከፈተው ጦርነት በውጭ ኃይሎች ፍላጎትና እቅድ የሚመራና የሚደገፍ ነው ሲል የገለጸ ሲሆን ሆኖም የጦርነቱ እቅድ በራሳቸው የጦርነት ነጋዴዎች አማካኝነት አስቀድሞ ሚስጥር ታውቆ ያደረ ነው ብሏል። እናም የእቅዱ ሚስጥር በራሳቸው በመሽሎኩ እንቅስቃሴው ገና ሳይፋፋም የሚከሽፍ ነው ሲል ፓርቲው ገልጿል። ፓርቲው አክሎም የዚህ አላስፈላጊ ግጭት ዋና ሰለባና የመከራው ተቀባይ የሆነ ያለው የትግራይ ወጣት መሆኑ አሳዛኝ አድርጎታል ብሏል። ይህ ቡድን የፕሪቶሪያውን የሰላም ውል በመጣስ ህጋዊውን የጊዜ አስተዳደር ስልጣን በኃይል ገልብጦ ህገወጥ አስተዳደር መመስረቱ ሳይበቃው አሁን ደግሞ ግዛታዊ አንድነትን የማስከበር በሚል ሽፋን በውጭ ኃይሎች ተመክቶ አዲስ ጦርነት ደግሷል ሲል ኮንኗል። ቡድኑ ቀደም ሲል በተለያዩ መድረኮች ሲያካሄዳቸው የነበሩት የዛቻና የትምክህት መግለጫዎች ለጦርነቱ የነበረውን ከፍተኛ ፍላጎትና ጉጉት የሚያሳይ በቂ ማስረጃዎች ናቸው ሲልም አመላክቷል። የጊዜ አስተዳደሩ መሪና በምስራቅ አፍሪካ ጉዳዮች ለጠቅላይ ሚኒስትር አማካሪ አቶ ጌታቸው ረዳ ለትግራይ ሰራዊት አመራሮች ሲሉ መልእክት አስተላልፈዋል። አቶ ጌታቸው በይፋዊ ማህበራዊ ገጻቸው መግለጫውን አያይዘው ባሰፈሩት መልእክት የጦር አመራሮች የተሻለ ወታደራዊ እውቀትና ግንዛቤ ያላቸው ተብሎ ስለሚታመን ለትግራይና ለህዝቡ የሚጠቅም የበሰለ ውሳኔ መወሰን እንደነበረባቸው አስገንዝቧል። የትግራይ ህዝብን አንድነት አበላሽታችሁ በአልቡርሃን በፋኖና ከሁሉም በላይ ደግሞ በሻዕቢያ ተመክታችሁ የምታደርጉትን ፉከራና ዛቻ ህዝብን ወደ ከፋ አደጋ ከማስገባት ውጪ የምታመጡት ምንም አይነት ለውጥ የለም ሲሉ ነው የገለጹት። ጌታቸው ረዳ በዚህም አላበቁም። ደብረጽዮንና ፈትለወርቅ እየመሯቸው ጌታቸው አሰፋ መንገድ እያሳያችሁ በግዳጅ እያደራጃችሁና በግፍ ወጣቱን በመመልመር ወደ 4 ኪሎ እንመልሳለን የሚለውን ቅዠት ፈጥናችሁ ልታቆሙት ይገባል ሲሉ ለጦር አመራሮቹ መልእክት ሰደዋል። ለትግራይ ሰራዊት አባላት ያስተላለፉት መልእክት ደግሞ ሊያሳስባቸው የሚገባው በጣት የሚቆጠሩ ወንጀለኞች ህልውና ሲሆን የትግራይ ህዝብ ሰላምና ህልውና ነው ብለዋል። በመሆኑም ሰራዊቱ በህይወትና በአካሉ የሚጫወቱ አካላትን ይበቃል ሊላቸው እንደሚገባ ጥሪ አቅርበዋል። ህዝቡ ያለበት የመኖርና አለመኖር የህልውና ጥያቄ በሰላማዊ መንገድ ብቻ ሊመለስ እንደሚችል የጠቆሙት አቶ ጌታቸው ልንወቃቀስና ልንፈራረጅ የምንችለው መጀመሪያ እንደ ህዝብ በህይወት ስንኖር ብቻ ነው ሲሉ አስገንዝበዋል። በሐውልት የመሸገው ቡድን የዲፕሎማሲ በሮች በሙሉ ዘግቶ በፉከራና ከውጭ አካላት በሚጠበቅ እርዳታ ተመክቶ ሁኔታዎችን ካበላሸ በኋላ ዓለም ሰማኝ የሚል ጩኸት ማሰማቱ የአመራርነት ይቅርና የተራ ሰውነት ስሜት እንኳን የሌለው መሆኑን የሚያሳይ ነው ሲሉ አቶ ጌታቸው ኮንነዋል። የህወሓት የትግራይ ክልል አስተዳደር ፌዴራል መንግስት ቀዳሚ አጥቂ አድርጎ ያቀረበውን መግለጫ ተከትሎ ለዓለም አቀፍ የዜና ወኪል አጃንስ ፍራንስ ፕሬስ መረጃ የሰጡት የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ጦርነቱ ቀጥሏል ሲሉም ተሰምተዋል። በሸሪርና የፌዴራል መንግስቱ በትግራይ ኃይሎች ላይ ጥቃት ተከፍቷል፣ ጦርነቱ አሁን ቀጥሏል ሲሉ ለሚዲያው ገልጸዋል። ጦርነቱ ከባድ መድፎችን የተጠቀመ መሆኑን አቶ አማኑኤል ገልጸዋል። አጃንስ ፍራንስ ፕሬስ የኢትዮጵያ መከላከያ ቃል አቀባይ በጉዳዩ ላይ መረጃ ጠይቆ ምንም መልስ እንዳላገኘ በዘገባው አክሏል። ዘገባው የኦስሎ ዩኒቨርሲቲ የቀጠና ኤክስፐርት የሆኑት ሺቴል ፕሮቶቭኮቭ ያነጋገረ ሲሆን ተንታኙ የትናንቱ ግጭት ግልጽ የወታደራዊ ግጭት መሆኑና ከጦርነቱ በኋላ የታየው ትልቁ ግጭት ነው ሲሉ ገልጸውታል። ግጭቱ የጦርነት ጅማሬ የሚያመላክት አሊያም የትግራይ ኃይሎች አደብ ለማስገዛት የሰጠ የኃይል ብልጫ ማሳያ ነው ሲሉም ገልጸውታል። ዘገባው ባለፈው ጦርነት 600 ሰዎች ማለቃቸውን ያስታወሰ ሲሆን ህወሓት ለ30 ዓመታት ኢትዮጵያን ማስተዳደሩንም አክሏል።